ቅዱስ 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 ኃያል 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 ያለ የነበር ዘመን ሳይሽር ገናም ትኖራለ ጌታ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ሕዝብ፣ በቅድሚያ እግዚአብሔር ሁሉ ጊዜ ስለሚወደን ስለሚያፈቅረን በፍቅሩ ጠብቆ እንደገና ይህንን ትምህርት ቀጣዩን ትምህርት ለመሳተፍ እዚህ ስላገናኘን እጅግ አድርገን እናመሰግነዋለን። ዛሬ የምንካፈለው የእግዚአብሔር ቃል የእግዚአብሔር የቤተክርስቲያን ትምህርት ትውፊት የሚለው ነው። ይህ በርዕሳችን ላይ እግዚአብሔር ሰውን ፍለጋ መጣ በሚለው ስር የእግዚአብሔር መገለጥ የሚለውን ባለፈው ተመልክተናል። አሁን ደግሞ የእግዚአብሔር መገለጥ መነገር ይላል። እንግዲህ ማስተላለፍ ማለት ነው። ሌላው ትውልድ ማስተላለፍ የተገለጠውን ነገር ለኛ የተገለጠን ነገር ሌላ ማስተላለፍ። እንግዲህ ይሄ መቼም የሚጀምረው ከሐዋርያት ነው። እንግዲህ የሐዋርያት ትውፊት ነው። ትውፊት ልኛ የምንቀበለው ከነርሱ ነው። አንደኛ ይህንን ነገር የምናየው ሁሉ ጊዜ ከሐዋርያት ትውፊት ከሐዋርያት ስብከት ማለት ነው። ሐዋርያቶች መንፈስ ቅዱስ ከተቀበሉ በኋላ የመጀመሪያውን ስብከት ያሳዩት ከጴንጤቆስጤ በኋላ ከምዕራፍ 2 ላይ እንደምናገኘው ልክ ጴጥሮስ እንደሰከረ ጉሽ እንደጠጣ ተብሎ የተነገረለት ቦታ ላይ ያለውን ታሪክ ነው የምናየው። እንግዲህ የጴጥሮስን ስብከት ስንመለከት አንድ የምናስታውሰው ነገር አለ። ይህም የምናስታውሰው ነገር ምን ይላል? ነገር ግን ይላል በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውን ጥሪታቸውን እየሸጡ ማንኛውንም እንደሚፈልጉት ለሁሉ ያካፍሉት ነበረ። በየቀንም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበረ። እግዚአብሔር እያመሰገኑ በሕዝቡ ሁሉ ፊት ሞገስን ነበራቸው። ጌታም የሚድኑትን ዕለት ተዕለት በእነርሱ ላይ ይጨምር ነበረ። እንግዲህ ይሄ እንዲያውም ከመጀመሪያው ስብከት ጊዜ ወደ 3000 ሰዎች እንዳመኑ ይነገራል። ትልቁ ይሄ ፈረንጆቹ ካይሮስ የሚሉት ስብከትን ወንጌል ስብከት የጌታችን ኢየሱስ ክርስቶስ የምስራቹ ቃል ማካፈል ነው። አንዱ የማስተላለፊያ መንገዳችን ዛሬ ማንኛውም ተጽፎ የምናገኘው ሰነድ በቃል ሲተላለፍ ይኖራል ነው። እንግዲህ በአንዳንድ ቦታ እስከዛሬ ድረስ ስልክ በሌለባቸው አካባቢዎች ብዙ ነገር በቃል ነው የሚተላለፈው። በሁለተኛ ደረጃ እንግዲህ የሐዋርያትን እንደ አንደኛ ከወሰድን የሐዋርያትን ሕይወት ስብከትን አንድ ጊዜ በቃል የሚያስተላልፉትና በጽሁፍ የሚያስተላልፉት ሁለት ነገር ነው ያሉት። ሐዋርያቶች ጊዜ የወንደ ጳውሎስ ዛሬ ጽፈው አስተላልፏቸው ብዙ ነገሮች አሉ የተውልን። ይህ እንግዲህ በቃልም በጽሁፍም ነው። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ምን ይላል? በቃልም ሆነ በጽሁፍ ያስተላለፍንላችሁን ትውፊት ያዙ። ይሄ ትውፊት የሚለው ቃል በካቶሊክ ክትም ላይ የምናገኘው ነው። በሌላው ደግሞ ቀድሞ ትርጉሞች ወግ ይለዋል። አንዳንዱም ሌላ ቃል የሚጠራው ሊኖር ይችላል። ያም ሆነ አንዱ ጽሁፍ ነው፣ አንዱ ቃል ነው። ይሄ ነው እንግዲህ ዛሬ እኛም ቤተክርስቲያናችንን ባላት የማስተማር ስልጣንም ትውፊት፣ ጽሁፍ እና አስተምህሮ ዛሬ ቤተክርስቲያን አስተምህሮ እንደ ሶስተኛው የእምነታችን ምንጭ አድርገን የምንወስዳቸው ነገሮች ናቸው። ስለዚህ የተተኪዎቹ ስብከት አለ። ያ ነው እንግዲህ የቤተክርስቲያን ትምህርት የምንለው ዛሬ። ይሄ ራሱ የትምህርት ተክሶስ መጽሐፍ የሐዋርያቶች የነ ጴጥሮስ የ12 ሐዋርያት ተተኪዎች እነሱ ደግሞ በዘመኑ ላለነው ለኛ
እንደሚሆን ጨምቆ የጻፉልን ነው። በየጊዜው ጳጳሳት የሚጽፉ ጽሑፎች አሉ። እነዚህ ሁሉ እንግዲህ የሐዋርያት ትውፊት ብለን የምንላቸው ናቸው። በሁለተኛ ደረጃ ትውፊትና መጽሐፍ ቅዱስ በራሳቸው ትስስር አላቸው። ይህን ትስስር አንደኛው ምንጫቸው ነው ትስስራቸው፣ ሁለተኛው ደግሞ ዘዴ ነው። ትውፊቱ ምንጫቸው ሁሉ ጊዜ አንድ ነው። የትውፊቶቹ ያው ጌታ ኢየሱስ ክርስቶስ ያስተማረው ትምህርት፣ ጌታችን ኢየሱስ ክርስቶስ የኖረው ኑሮ፣ ጌታችን ኢየሱስ ክርስቶስ ያደረገው ድርጊት ያ ነው። ሐዋርያቶቹ በአይናቸው ያዩት እንደ ምስክር ነው። ሐዋርያቶች ደግሞ ያዩትን የሰሙትን ነገር እንዳለ አስተላለፉልን ለኛ። በአንደኛ ዮሐንስ ላይ ይሄንን ነገር እንደዚህ ተጠቅሶ እናገኘዋለን። እንደዚህ ይላል፣ ከመጀመሪያ የነበረውን የሰማነውን በአይናችንም ያየነውን የተመለከትነውንና እጆቻችን የዳሰሱትን ስለ ሕይወት ቃል እንናገራለን። ሕይወትም ተገለጠ፣ አይተነዋል፣ እንመሰክርማለን። በአብ ዘንድ የነበረውን ለእኛ የተገለጸውን የዘላለም ሕይወት እናወራላችኋለን። እናንተም ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን እንነግራችኋለን። ኅብረታችንም ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችንም ሙሉ እንዲሆን ይህንን እንጽፍላችኋለን። እንግዲህ ይሄ በጽሁፍ ያስተላለፉልን ዝርዝር ነገሮች ናቸው። እንግዲህ ሐዋርያቶች ትልቁ የበለጠ ሀብታም የሚያደርገው ምስክርነታቸው ራሳቸው በሕይወት ከጌታችን ክርስቶስ ስለነበሩ ነው። እንግዲህ ያ ደግሞ እነሱ ያስተላለፉት ደግሞ ሁለተኛው ዙር ተተኪዎቻቸው አባቶቻችን ጳጳሳት፣ ርዕሰ ሊቃነ ጳጳሳት እነዚህ ያስተላለፉት መልእክት የተቀበሉትን ነው። በኋላም የምናየው በይሁዳ ቁጥር 3 ላይ እንግዲህ ስለ ጋራ ደህንነታችሁ ልጽፍላችሁ እጅግ ተግቼ እያለሁ ይላል። ስለ ጋራ ደህንነታችሁ ልጽፍላችሁ እጅግ ተግቼ እያለሁ ለአንዴና ለመጨረሻ ጊዜ ለቅዱሳን ሁሉ ስለተሰጠው እምነት እንድትጋደሉ እንድመክራችሁና እንድጽፍላችሁ ግድ ሆነብኝ። እንግዲህ ይህ እምነታችን የተሰጠ አንድ ጊዜ ብቻ ለቅዱሳን ለማህበር ለግለሰብ ያልተሰጠ መሆኑን ያመለክታል። ስለዚህ ይህንን ለግለሰብ ያልተሰጠ ነገር ግን ለማህበር ለቅዱሳን ይለዋል እና አንድ እና ለመጨረሻ ጊዜ የማይደገም ነው። ስለዚህ የኛ እምነታችን ግኝት ሳይሆን በሂደት የመጣ ግኝት ሳይሆን የተቀበልነው ነገር ነው። ውርስ ነው። እምነታችን ውርስ ነው እና ምንጫቸው አንዱ ጌታ ኢየሱስ ክርስቶስ ነው። ሁለተኛው ደግሞ ሁለቱ ትውፊቶችና መጽሐፍ ቅዱስ እነዚህ ሁለት የቃልና የጽሑፍ መንገዶች የአቀራረብ የዘዴ ልዩነት እንጂ የትምህርት ልዩነት የለውም። ነገር ግን አንዱ በጽሑፍ ነው የሚተላለፈው፣ ሌላው በስብከት ነው የሚተላለፈው፣ ሌላው በቃል ነው የሚተላለፈው። ይሄ የዘዴው ልዩነት ነው። ሶስተኛው ነጥብ እንግዲህ ይህንን በጠቅላላ ትውፊትን ስንመለከት ልንዳስሰው የሚገባን ከዚሁ ከሁለተኛ ምንጫቸው ዘዴያቸው ብለን ካለን በኋላ ደግሞ አንድ ማሰብ ያለብን ስርዓት አምልኮን፣ ሉጥርጊያን፣ ጸሎቶቻችን ናቸው። እነዚህ በጣም 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 እምነትን የምናስተላልፍባቸው አባቶቻችን፣ እናቶቻችን፣ የቀድሞ ጳጳሶቻችን ሐዋርያቶች እንዴት ይጸልዩ ነበር? ቅድም ባነበብኩት በሐዋርያት ሥራ ምዕራፍ 2 ላይ ወደ መጨረሻ ቁጥር ያየነው ምንድነው? በህብረት ቃሉን ይካፈሉ ነበር፣ ይቆርሱ ነበር ማለት ነው። ያካፍሉ ነበር፣ ዳቦም በህብረት ይቆርሱ ነበር እና ይጸልዩ ነበር ብሎ 3 ነገሮች ያስቀምጣል። መጸለይ፣ የዳቦ መቁረስና
ቃሉን መካፈል። ዛሬ እኛ በቅዳሴያችን የምናደርገው እንዳለ ነው። የጸሎት እንትኖች አሉ እዛ ውስጥ። የዳቦ መቁረስ ደግሞ የጌታ ኢየሱስ ክርስቶስ ስጋ ደሙ ነው። የአዲስ ኪዳን መስዋዕታችን እሱ ስለሆነ ቃሉ ደግሞ በስብከተ ወንጌል የምንሰማው ነው። ሁለት ነገር የምናደርጋቸው ይሄን እንዳለ ከሐዋርያቶች ወስደናል። ስለዚህ ጸሎት ውስጥ ነው እንግዲህ እምነት የሚታለው። በዚህ ነው የምንጸልየውን የምናምነውን እንጸልያለን ይላል። የምናምነውን እንጸልያለን። ስለዚህ የምናምነውን እንኖራለን። የምናምነውን እንሰብካለን። የማምነውን አውቃለሁ የሚለው ልክ ጳውሎስ ነው። ከዛ የእምነት ትስስር ይሄ እንግዲህ የሐዋርያት ትውፊት ብያለሁ። የትውፊትና የመጽሐፍ ቅዱስ አንድነታቸውና ህብረታቸውን ገልጫለሁ። የእምነት ቅርስነቱ ደግሞ ሀብትነቱን ደግሞ ሁሌ እንድናስብ ያስፈልጋል። የህብረት ሀብት ነው እንግዲህ መጽሐፍ ቅዱስ እንደ ሀብት እንደ ቅርስ ነው የምናየው። የቤተክርስቲያን ደግሞ የዚህ ቅርስ የዚህ ሀብት ጠባቂ ነች። ኃላፊነት ያለባት ጠባቂ ነች። የእምነት ጠባቂ ነች። በጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ የአንደኛ ጢሞቴዎስ ማለት ነው እንደዚህ ይላል። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። እንደገና ለቤተ ክርስቲያን የተሰጣትን እንግዲህ ይህንን ቅርስ የምንለውን ነገር ማለት ነው። አሁንም አንደኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 15 ይህ ሳይሆን ቀርቶ ብዘገይ ግን በዚህ በጻፍኩልህ ትእዛዝ የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት በሆነችው በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እንድታውቅ ነው። ምንድነው የሚላት? የእውነት አምድና መሰረት፣ በአንዳንድ ቦታ መዝገብ ይላል። የእውነት አምድና መሰረት። ይህ እንግዲህ ሀብት ቅርስ በአደራ የተቀበለችው ቤተክርስቲያንን ሲጠቅሳት ነው። እንግዲህ ጠብቅ የተባለውም ደግሞ ይሄ አደራ ነው። በሁለተኛ ጢሞቴዎስ ላይ ደግሞ ምዕራፍ 1 ከ12 ጀምሮ ያለውን አነበዋለሁ። እንደዚህ ይላል። በዚህም ምክንያት ይህንን መከራ ደግሞ እቀበላለሁ ይላል። ነገር ግን ያመንኩትን አውቃለሁና አላፍርበትም። የሰጠሁትን አደራ እስከዚያች ቀን ድረስ ለመጠበቅ እንደሚችል እርግጠኛ ነኝ። ይህ እንግዲህ አደራን መቀበል፣ አደራን መጠበቅ የቤተክርስቲያን ልዩ ተልእኮ ነው እና የኛ የልጆቿ ከቤተክርስቲያን የምንካፈለው ተልእኳችን ነው። የዚህ የእምነት ቅርስ የብዙ ነገር ቅርስ አለ። የእምነት ቅርስ ግን የተለየ ነው። ታማኝነትን እምነት ይጠብቃል። የቤተክርስቲያን የማስተማር ስልጣን በሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ ለቤተክርስቲያን የተሰጠ ስጦታ ነው። እናንተን የሚሰማ እኔን ይሰማል፣ እኔንም የሚሰማ የላከኝን አብን ይሰማል ነው የሚለው። ሁሉ ጊዜ ውርሱ የተያያዘ ነው። ምክንያቱም አብ እኔን እንደላከኝ እኔን ደግሞ እናንተ እልካችኋለሁ። በዮሐንስ ወንጌል ምዕራፍ 20 ቁጥር 21 አካባቢ ይህን ነገር አብረን አይተነዋል እና አብ እኔን እንደላከኝ እኔም ደግሞ እናንተ እልካችኋለሁ። እንግዲህ የወረስነው ብቻ ሳይሆን በመለኮት በመመራት በመንፈስ ቅዱስ በመታዘዝ ቃሉን በሙሉ ልብ ማዳመጥና በፍቅር መጠበቅ፣ በታማኝነት ደግሞ ማብራራትና ማስተማር። ይሄ እንግዲህ
ታማኝነት የሚለው ቃል፣ በፍቅር የሚለው ቃል፣ በሙሉ ልብ የሚለው ቃል፣ በመንፈስ ቅዱስ ቅባት በራያችን ላይ የተቀባን ሁላችን ልናስታውሰው የሚገባን ትልቅ ነገር ነው። በኋላም እናየዋለን። እንግዲህ ይህንን ካል ሌላ ዶግማዎች አሉ። ዶግማ ማለት ደግሞ በግድ እንቀበለው የምንላቸው እንደ ቅድስት ሥላሴ እምነት፣ እንደ የእመቤታችን አራቱ ዶግማዎች ያለ አዳም ኃጢአት መጸነሷን፣ በድንግልና መኖሯን፣ ወደ ሰማይ ማድረጓን፣ የእመቤታችን ተያያዥነት ያለውን የእግዚአብሔር እናት መሆኗ፣ እነዚህ አራት ዶግማዎች። ሌሎች ደግሞ አሉ። የጌታ ኢየሱስ ክርስቶስ ባህሪ ጉዳይ። እነዚህ መሰረታዊ የሆኑ ትምህርቶች እያንዳንዱ ክርስቲያን ሊጠብቁ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 31 ጀምሮ እንዲህ ይላል። ኢየሱስም ያመኑትን አይሁዳውያን እንዲህ አላቸው፣ እናንተ በቃሌ ብታምኑ ብትኖሩ በእውነትም ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። ይህ እንግዲህ እውነት አርነት ያወጣችኋል። ይህ መነሻው ምንድን ነው? በቃሉ መኖር ነው። የዶግማ ትምህርታችን ነው። ይህን ዶግማ ሁሉም በየደረጃው ሊያምነው፣ በየደረጃው ሊቀበለው የሚገባው፣ በየደረጃው አስተማሪም ተማሪም ሁሉም ደግሞ ሁለተኛው ነጥብ የበለጠ የሚያስረዳው ነገር ይኖራል። የበለጠ የሚነገረን የሚገልጽልን ነገር ይኖራል። ይህም ቀጥሎ ያለው በዚሁ የእምነት ቅርጽ በሚለው የእምነት ረቂቅ ትርጉም እኛ ሁላችን በሜሮን የመንፈስ ቅዱስ ቅባት ተቀብተናል። በተቀባነው መንፈስ ቅዱስ ምራት የእግዚአብሔር ወታደሮች ሆነናል። ሁላችንም ነው ወታደሮችና ምስክሮች፣ ያመነውን እንድናስተላልፍ እንድንመሰክር ሌሎች ተጋብዘናል። ሂዱ ወንጌል ሁሉ ስበኩ ተብለናል። በሜሮን ግንባችን ለጳጳስ ሲባርከን ወይም በጥምቀት የተቀበልነው በሜሮን የተቀበልነው ሂዱ ተብለናል። ይቺ ሂዱ የምትባለው ወንጌልን ስበኩ ቃል የምታስተምረን ትምህርት ነው። ሁላችንም እንግዲህ በአንደኛ ዮሐንስ ምዕራፍ 2:20 ላይ እንደዚህ ይላል፣ እናንተ ግን ከቅዱሱ ቅባት አላችሁ፣ ሁሉንም ታውቃላችሁ። የምጽፍላችሁ እውነትን ስለምታውቁ አይደለም፣ ነገር ግን ስለምታውቁትና ውሸት ሁሉ ከእውነት ስላልሆነ ነው። በዚሁ እንትን ላይ ቁጥር 27 ላይ እንደዚህ ነው፣ እናንተ ግን ከእርሱ የተቀበላችሁት ቅባት በእናንተ ስለሚኖር ማንም ሊያስተምራችሁ አያስፈልግም። የእርሱ ቅባት ስለ ሁሉም እንደሚያስተምራችሁ እውነትም እንደሆነ ውሸትም እንዳልሆነ እርሱም እንዳስተማራችሁ በእርሱ ኑሩ። አሁንም በተለይ በሕይወታችን በምንኖርበት ጊዜ ያን ምስክርነቱን ብቻ ሳይሆን እኛም ኃላፊነታችን እንወጣለን። በይሁዳም ያለው ትጋደሉ ዘንድ ነው ያለው። እጽፍላችሁ ግድ አለኝ የሚለው መጨረሻው ላይ የእምነት የግንዛቤ መጎልበት ብሎ ትምህርተ ክርስቶስ ያስቀምጠዋል። እነዚህ እንግዲህ የእምነት ግንዛቤ መጎልበት ማደግ ከምን ሊመጣ ይቻላል? እነዚህ ሁለት ነገሮች እምነታችንና የቃል ግንዛቤ ቤተክርስቲያን ውስጥ እንግዲህ እያደገ እየጎለበተ መጥቷል። እንግዲህ መጥቷልና ስለዚህ እኛም ለዚህ እጅግ እንጠራለን። በመንፈስ ቅዱስ ነው ሁሉ ነገር የሚጎለብተው፣ በተቀበልነው ጸጋና ረድኤት የምንጎለብተው። ስለዚህም ስንጠቀልለው እግዚአብሔር በሐዋርያቶች በተከታዮቻቸው
በእኛም ውስጥ በፈሰሰው በቅባቱ በዘይቱ አማካኝነት የተሰጠንን ሀብት እንድንጠብቅ ለደህንነታችን የሚያስፈልገን ስለሆነ መዳናችንን የምናረጋግጥበት ነው። የምናምነውን እናውቃለን ጢሞቴዎስ እንዳለው የማምነውን አውቃለሁ አላፍርበትም እንዳለው እንዳናፍርበት ያረጋግጥልናል። በሚቀጥለው ትምህርታችን ስለ መጽሐፍ ቅዱስ ሌላው ሀብታችን ነው፣ ሌላው የምንድንበት መጽሐፍ ነውና እሱን ርዕስ እንወስዳለን። ለዛሬ እዚህ በቃል እግዚአብሔር ጸጋውና ሀብቱን ይስጠን። ለሚቀጥለው እስከሚቀጥለው ጊዜ በሰላም ያቆየን። ለአብና ለወልድ ምስጋና ይሁን። አሁን ጠማማውን የምታቀና ድፍርሱን የምታጠራ የደረቀውን የምታረሰርስ የእግዚአብሔር መንፈስ ነው። በጉባኤያችን አልግባ ጠማማው የምታቀና ድፍርሱን የምታጠራ የደረቀውን የምታረሰርስ የእግዚአብሔር መንፈስ ነው። በጉባኤያችን አልግባ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መጽናኛ መበቻችን ናግባ በል